የሄሉና የፍቅር እንደዚህ ማማር ሚስጥሩ ምንድን ነው? ልክ እንደዚች አበባ ፍክት ያሉበት ምክንያት ምንድን ነው? ሚስጥሩ አብራራላችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር ማድረጋችሁን እንዳትዘነጉ። ሰላም ጤና ይስጥልኝ። በሚሊዮን የምትመለከቱኝ ተመልካቾች አላችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እና የሄሉና የፍቅር እንደዚህ እምርምር ማለት ምንድነው ሚስጥሩ? ምንድነው ሚስጥሩ? ግራ አልተጋባችሁ? እስቲ ስንቶቻችሁ ግራ ተጋብታችኋል? ስንቶቻችሁ ደግሞ በእነሱ ማማር ተደስታችኋል? ስንቶቻችሁ ደግሞ አስደንግጧችኋል? ከየትኛው ጎን ናቸው? እኔ ከተደሰቱ ሰዎች መሀል ነኝ እንግዲህ ማለት ነው። እና የሄሉና የፍቅር እንደዚህ ማማር እንግዲህ የተለያየ ባህል ልብስ እየለበሱ ደመቅ ፍክት። ኦ ማይ ጋድ ኦ ማይ ጉድነስ ኸላስ ባህል እናንተው አስተዋውቁት። በቃ የባህል ልብስ መልበስ በእናንተው ይብቃ አልኩኝ እኮ እኔ ራሴ ማለት ነው። እና እጅግ በጣም በሚያማምሩ በባህል ልብሶች ሄሉም ፍቅርም እያየናቸው ነው። እንዴት ነው የሚያምርባችሁ? እንዴት ነው የሚያምርባቸው? እውነቴን ነው። እና እንደኔ የፍቅርና የሄሉ እንደዚህ ማማር መድመቅ ትኩረታችሁ የሳበው ስንቶቻችሁ ናችሁ? እንግዲህ እኔ ትኩረቴ ስቦኛል። ዛሬ ስለነሱ ጥቂት ነገር እንደዚሁ ልጫወት፣ እንደዚሁ ስለነሱ ስለነሱ ላደንቅ፣ ስለነሱ አለባበስ ደስ ይላል ለማለት ሀሳብ አስተያየት ለመስጠት መጣሁኝ ማለት ነው። እና ሼር ማድረጋችሁን ይህንን ቪዲዮ ታዲያ እንዳዘገዩ። ይህንን ስላችሁ የፍቅርና የሄሉ አድናቂ የታላችሁ? ዛሬ እንግዲህ ትጠየቃላችሁ፣ ትታያላችሁ። ይታያል ጉዶ። ውጧ ኑ ልንገራችሁ። እና የእውነት ሲያምርባቸው እንዴ ሸጋ ናቸው ልጆቹ። ኦ ማይ ጋድ ቁንጅና ደስ ሲሉ የምር ሲያምርባቸው እንዴ! ኧረ በስመ አብ! ስንቶቻችሁ እንደዚህ ትኩረታችሁ ስቦት ይሆን? ስንቶቻችሁ አስደስቷችኋል የነሱ አለባበስ? እኔ በጣም ነው ደስ ያሉኝ ማለት ነው። እንግዲህ አስቡት፣ እኔ ወንድ ብሆን ማለት ወይ ፍቅርን ወይ ሄሉን እንግዲህ ራሴ ያደርግ ነበር ማለት ነው። ግን አይደለሁም። ያው እኔ እዚህ ጋር የመጣሁት ለማድነቅ አክል ነው ማለት ነው። እና እጅግ በጣም ትኩረቴን ስቦታል አለባበሳቸው። እጅግ በጣም ያምራሉ። እጅግ በጣም ምርጥዬ፣ እጅግ በጣም እንቁ። አይሚዚዩ እንደኔ ወደዳቻቸው። ስንቶቻችሁ ወዳቻቸዋል? በጣም ያምራሉ። በጣም ደምቀዋል። በጣም ቢዩቲፉል ናቸው። ብቻ ምን ልበላችሁ፣ በጣም ነው የሚያምሩት። በጣም ቆንጆዬ ሆነዋል። የባህሉ ልብስ የኦሮሚያው የምኑ የብቻ ብዙ አይነት ጎንደሬው የምኑ የባህል ልብስ ብዙ እንግዲህ ባህል ነው ያለው ኢትዮጵያ ውስጥ። ብዙ ብሔረሰብ ነው ያለው። የዛን እነሱ ለብሰው ሳያቸው ግን እነሱ ላይ በቃ እነዚህ ልጆች በቃ ይሄ የብሔረሰብ ማስተዋወቅ የተካኑ ናቸው ብዬ አሰብኩ። በቃ የተካኑ ናቸው፣ ምርጥዬ ናቸው።
እና በጣም ያምርባቸዋል። በጣም ፍቅር ናቸው። በጣም ደስ ይላሉ። ስነ ምግባራቸው እጅግ በጣም ደስ ይላል። የሚመጡበትን ቪዲዮ በቃ የሚሰሩትን ነገር ኦ ማይ ጋድ አይ ሚስ ዩ ያስብላል አይደለ? እና በጣም ነው የወደድኳቸው። የምር በጣም ነው ትኩረት የሳቡት። በጣም ነው ደስ የሚሉት። በጣም እንግዲህ የፍቅርና የሄሉን ውበት ዛሬ ለመግለጽ ሳስብ በጣም በሚገርማችሁ ሁኔታ ፀሐይ ላይ ወጥቼ ነው። በጣም ይሞቃል ያለሁበት ቦታ። ወደ ቤት ውስጥ ስገባ በጣም ጩኸት አለ። የቴሌቪዥን ጩኸት፣ የልጅ ጩኸት፣ ብዙ አይነት የሚረብሹ ጩኸቶች አሉ። በጣም በሚያስገርማችሁ ሁኔታ ግን የሄሉንና የፍቅርን በቃ ውበት ለማድነቅ ዛሬ ፀሐይ ላይ ወጣው፣ ሙቀት ላይ ወጣው። በቃ ምንም ለማድነቅ፣ ምንም ለመናገር፣ ምንም ለማውራት፣ ምንም ቪዲዮ ለመስራት በቃ ያልተመቸኝ ሁኔታ ውስጥ ስለሆንኩኝ እነሱን ለማድነቅ ግን ወጣው በቃ ፀሐይ ላይ ወጣው። ሙቀት ላይ ወጥቼ እያቃጠለኝ በጠራራ ፀሐይ ነው አሁን የፍቅርና የሄሉን ውበት እያደነቅኩ ያለሁት በሚገርማችሁ ነገር ዛሬ ማለት ነው። እና ይህንን ይመስላል እንግዲህ። ስለዚህ እስቲ እንደኔ ውበታቸው ያደነቃችሁ ትኩረታችሁን የሳባችሁ የፍቅርና የሄሉ አለባበስ፣ በየአይነቱ አለባበስ፣ በየበቃ ባህሉ አለባበሳቸውን ትኩረታቸውን የሳባችሁ በጉራጌው ብትሉ፣ በከምባታው ብትሉ፣ በጎንደርኛው ብትሉ፣ በወለኛው ብትሉ፣ በምንኛው ብትሉ ብቻ ኦ ማይ ጋድ እንደነሱ አክል ለብሶ የሁሉም ብሔር ብሔረሰብ ለብሶ አማረበት ዋው ምለው እኔ እነሱን ነው በጣም ትኩረት የሳቡኝ ማለት ነው። የእውነቴን ነው። እና ዛሬ እንግዲህ ያው የሄሉና የፍቅር ውበት ምንድነው ሚስጥሩ? እንደዚህ ያማረባቸው ሁሉን ሲለብሱ የሚያምርባቸው በሚለው ለማድነቅ እንዲሁም ደግሞ በጣም ትኩረቴን ስለሳቡት ለማድነቅ አክል መጥቻለሁ ማለት ነው። ይህንን ይመስል ነበር ቆይታዬ በሄሉና በፍቅር ዙሪያ ላይ ማለት ነው። እናንተም ሀሳብ አስተያየታችሁን ስጡ እላቸዋለሁኝ። ያው የሄሉና የፍቅር አድናቂዎች በጣም ብዙ ናችሁ። ይታያል ጉዱ። እስቲ የታላችሁ እንላለን ማለት ነው። እንግዲህ እንደዚህ በሚያምር አበባ እኔም መጣሁ። ምክንያቱም ያው ለሄሉና ለፍቅር ውበት ይሄ አበባ እስቲ ይመጥናቸዋል። ይሄ አበባ ፊት ለፊቴ ቁጭ አድርጌ ስለነሱ ውበት ልናገር ብዬ ጋበዝኳችሁ ማለት ነው። እና እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ላይክ ማድረጋችሁን አሁንም እንዳዘነጉ ባይ